እሺ ዛሬ ደግሞ አሳ በአትክልት ለልጄ እንዴት እንደምሰራለት ነው ማሳያችሁ። ይሄ በደንብ ታጥቦ ማርኔት የተደረገ አሳ ነው። ይሄ ደግሞ ኩከምበር ነው። ካሮት፣ ድንች ካዘጋጀው በኋላ ትንሽዬ የወይራ ዘይት አደርጋለሁኝ። ከዛ በደንብ ማርኔት የተደረገው ያው ማርኔት የማደርገው ሽንኩርት፣ ነጭ ሽንኩርት፣ ትንሽዬ በርበሬና ሶያ ሶስ ነው የማደርገው። ከዛ ለ30 ደቂቃ ለ1 ሰዓትም ማስቀመጥ እንችላለን። እቺ የገበታ ቅቤዋን ያው ለጣም ነው የማደርገው፣ ቴስት ይሰጠዋል ለአሳው። ከዛ ትንሽ ጠበስ ካረኩት በኋላ አሳ በደንብ መጠበስ አለበት፣ አለበዛ ጣዕሙ ሽታው ደስ አይላቸውም ለልጆቹ። ከዛ ካሮቴን እንጨምራለሁ። ካሮታችንን ጨምረን በደንብ ካበሰልናት በኋላ ቀጥሎ ደግሞ ድንቻችንን እንጨምራለን። ድንቻችንን ደግሞ በደንብ መብሰሏን ካየን በኋላ ያው ኩከምበሯ ቶሎ ስለምትበስል እሷን መጨረሻ ላይ እንጨምራታለን። ከዛ የፈላ ውሃ አዘጋጅተን ጠብ እያደረግን እናበስላታለን። ፋይናሉ ይሄን ይመስላል። ስንፈልግ በሩዝ እንዲሁም ማብላት እንችላለን። የኔ ልጅ ግን ይሄ ተለቅ ተለቅ ስለሚል ፈጨት አድርጌ ነው ማብላው። አመሰግናለሁ።